የተወደዳችሁና የተከበራችሁ በአገር ውስጥም በአገር ውጭም ያላችሁ ውድ የቤተ ክርስቲያን ልጆች በእግዚአብሔር ፍጹም ሰላም በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩኝ በዛሬው መርሃ ግብራችን ሰኔ 12 ቀን ስለሚከበረው ስለ ገናናው መልአክ ስለ ሊቀ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓል እንማማራለን። እንደ እግዚአብሔር መልካም ፈቃድ መጽሐፍ ቅዱስን መነሻ በማድረግ የቤተ ክርስቲያናችንን አስተምህሮ ተከታይ በማድረግ ስለ ቅዱስ ሚካኤል አማላጅነት እግዚአብሔር ለሁላችንም የሚጠቅመንን እንዲያስተምረን በቃሉ እንዲባርከን መልካምና ቅዱስ ፈቃዱ ይሁንልን። በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል በትንቢተ ዳንኤል ምዕራፍ 12 ከቁጥር 1 ላይ። በዚህ የመጽሐፍ ቅዱስ ክፍል ላይ በትንቢት እግዚአብሔር አምላክ ለዳንኤል የገለጠለት ታላቅ ምስጢር አለ። ይህም በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል በማለት ነው። በዚህ የመጽሐፍ ቅዱስ ድንቅ ኃይለ ቃል ውስጥ 3 ነገሮችን ለማየት እንሞክራለን። የመጀመሪያው በዚያም ዘመን ሲል የትኛውን ጊዜ የትኛውን ዘመን ለማመልከት ነው የሚለውን ለማየት እንሞክር። እንግዲህ በትንቢተ ዳንኤል ምዕራፍ 11 ላይ በሰፊው የተነገረው በዚያ ዘመን የተባለው ክፉ የግሪክ የሶሪያ ንጉሥ አንቲዮከስ ኤጲፋነስ በእስራኤላውያን ላይ ታይቶ የማይታወቅ መከራ ያወረደበት ጊዜ ነው። ይህ ጊዜ በታሪክ ደረጃ የሚታወቀው ከክርስቶስ ልደት በፊት በሁለተኛው ክፍለ ዘመን በ167 እስከ 164 ዓመተ ዓለም መካከል ያለው ወቅት ነው። በዚህ ጊዜ ይህ ክፉ ንጉሥ የአይሁድን እምነት ያገደበት፣ በኢየሩሳሌም ቤተ መቅደስ ውስጥ የአረማውያንን ጣዖት ያቆመበት፣ የአሳማ ስጋ መስዋዕት የተደረገበት፣ ሕገ ኦሪትን የጠበቁ ሁሉ በሰይፍ የተጨረሱበት ዘመን ነው። በዚህ ወቅት የቅዱስ ሚካኤል መነሳትና ረዳት መሆን በመጽሐፈ መቃብያን ላይ በሰፊው ተገልጿል። በመጽሐፈ መቃብያን ላይ እንደምንመለከተው በዚህ አስጨናቂ ወቅት፣ በዚህ የችግር ወቅት ታላቁ መልአክ ሊቀ መላእክት ቅዱስ ሚካኤል መቃብያንን እየረዳቸው እና እያገዛቸው ያንን ክፉ የሆነ ጦርነት ድል እንዲያደርጉ አብቅቷቸዋል። በሁለተኛ መቃብያን ምዕራፍ 10 ከቁጥር 29 እስከ 30 ስንመለከት ውጊያው በበረታ ጊዜ ጠላቶች ሰማይ ተከፍቶ በ5 የወርቅ ልጓም በያዙ ፈረሶች ላይ የተቀመጡ ግርማ ያላቸው ሰዎች ይላል ቅዱሳን መላእክት መሆናቸው ነው፣ ለአይሁድ መሪዎች ሲዋጉላቸው አዩ ይላል። ከመካከላቸውም 2 መላእክት ይሁዳን መቃብያንን በመካከላቸው አድርገው ከቀስት ይጋርዱትና ይጠብቁት ነበር ይላል። ሁለተኛ መቃብያን ምዕራፍ 11 ከቁጥር 6 ላይም ስንመለከት ይሁዳና ሕዝቡ ንጉሡ ሊያጠፋቸው እንደመጣ በሰሙ ጊዜ አልቅሰው ወደ እግዚአብሔር በመጸለይ እስራኤልን ለማዳን መልካሙን መልአክ ቅዱስ ሚካኤልን እንዲሰድላቸው ለመኑ ይላል። ስለዚህ በዚህ አስጨናቂ ወቅት ከአይሁድ መካከል መሪ የሚሆኑ ውጊያ የሚችሉ ሰዎች ተነሱ ይላል። እነዚህ ሰዎች መቃብያን ይባላሉ። መቃብያን የተባሉበት ምክንያት መቃብያን ማለት ዘሐመር የሚል ትርጓሜ ያለው መዶሻ ማለት ነው። ምክንያቱም ያንን አረማዊ ንጉሥ እና ሰራዊቱን ቀጥቅጠው ያሸነፉ ያጠፉ ስለሆኑ በመዶሻ ምሳሌ ተደርገው ይጠራሉ ማለት ነው። ስለዚህ መቃብያን የተባሉት አንቲዮከስን ድል ስላደረጉ እንደ መዶሻ ቀጥቅጠው ስላባረሩት ነው። እነዚህ ሰዎች ስማቸው የመጀመሪያዎቹ ካህኑ ማታትያስና ልጁ ይሁዳ ናቸው። ከዛን የሱ ልጆች በሙሉ መቃብያን ይባላሉ። ምክንያቱም ካህኑ ማታትያስ ለመጀመሪያ ጊዜ
በቤተ መቅደስ በእስራኤል የአምልኮ በቷ የመስዋዕት ቦታ የአረማውያን መስዋዕት አይቀርብም፣ በተቀደሰ ቦታ እርኩስ ነገር አይሰዋም በማለት ንጉሱን እምቢ ያለና ህዝቡም እንዳይማረኩ በዚህ የጣዖት አምልኮ እንዳይወሰዱ የቀሰቀሰ መሪ ነው። ስለዚህ መቃቢያን የሚባሉት እነዚህ አገልጋዮች ናቸው። እነሱ አንድ ሆነው ጥቂት ሲሆን ቁጥራቸው ብዙ ቁጥር ካለው ከሶርያው ከግሪክ ንጉስ ጋራ ተዋግተው እግዚአብሔርን ለምነው የቅዱስ ሚካኤል ምልጃ ረድቷቸው ድል አድርገዋል። ስለዚህ ነው በዚያ ዘመን ተብሎ በዚህ የመጽሐፍ ቅዱስ ክፍል ላይ የተነገረን። ይቀጥልና ምንድን ነው የሚለው? በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ይላል። ስለ እግዚአብሔር ልጆች የሚቆመው ይሄ የሚያሳየን የቅዱስ ሚካኤልን ምልጃ ነው። በእግዚአብሔር ፊት ስለ ሕዝብ ልጆች ብሎ፣ ስለ እግዚአብሔር ልጆች ብሎ፣ ስለ እግዚአብሔር ወዳጆች ብሎ፣ ስለ እግዚአብሔር ወገን ብሎ የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። ስለዚህ ቅዱስ ሚካኤል ረዳት እንደሆነ አማላጅ እንደሆነ በዚህ የመጽሐፍ ቅዱስ ክፍል ላይ እናውቃለን። ሁለተኛው በዚያም ዘመን የተባለው በዳግም ምጽአት ጊዜ አንቲክራይስት ሐሳዊ መሲህ የተባለው በሚነሳበት ጊዜ ብዙ ሰዎች በሚስቱበት ወቅት ብዙ ሰዎች ከአምልኮተ እግዚአብሔር ወደ አምልኮተ ጣዖት ከገቢረ ጽድቅ ወደ ገቢረ ኃጢአት በሚመለሱበት ጊዜ ህዝቡን ሊያድን ህዝቡን ሊረዳ ታላቁ መልአክ የመላእክት አለቃ ቅዱስ ሚካኤል ይነሳል ይላል። በመጨረሻው የፍርድ ዘመን ቅዱስ ሚካኤል ተነስቶ ብዙዎችን እንደሚያድን እና እንደሚያበረታ እንደሚያግዝ ይህ የመጽሐፍ ቅዱስ ክፍል ይነግረናል ማለት ነው። ዛሬም ቢሆን በዚህ የመከራ ወቅት፣ በዚህ የጭንቀት ወቅት፣ በዚህ የስደት ወቅት እውነተኛ አባት፣ እውነተኛ ጓደኛ፣ እውነተኛ ፍቅር የሚሰጥ ሰው በጠፋበት ዘመን ታላቁ የመላእክት አለቃ ቅዱስ ሚካኤል ሊረዳን ሊያግዘን ይመጣልና ሁላችንም ወደኛ እንዲቀርብ እንዲያግዘን እንዲያበረታን በምልጃው እንዲጎበኘን ቅዱስ ሚካኤልን ልንጠይቅ ያስፈልጋል። ሰኔ 12 ላይ የቅዱስ ሚካኤል ክብረ በዓል የሚከበረው በተለያየ ምክንያት ነው። ሚካኤል ማለት መኑ ከመ እግዚአብሔር ማለት ነው። ማን እንደ እግዚአብሔር ማለት ነው። የእግዚአብሔርን ፈራጅነት፣ የእግዚአብሔርን ኃያልነት፣ የእግዚአብሔርን ካህሊነት የሚናገር ስም ነው። አዎ ቅዱስ ሚካኤል ከመላእክት መካከል አንዱ ነው። ከዚያም አልፎ የመላእክት ሁሉ አለቃ ነው። በትንቢተ ዳንኤል ላይ የተገለጸው ታላቁ አለቃ ሚካኤል ይነሳል ተብሎ ነው። በትንቢተ ዳንኤል ምዕራፍ 10 ከቁጥር 13 ላይ ከዋነኞቹ አለቆች አንዱ ሚካኤል ሊረዳ መጣ ተብሎ ተገልጿል። ስለዚህ ከዋነኞቹ አለቆች የሚለው ቅዱስ ሚካኤል የመላእክት ሁሉ አለቃ እንደሆነ የሚያስረዳ ነው። አዎ በድርሳነ ሩፋኤል መሰረት 7 ሊቃነ መላእክት አሉ። ከሰባቱ ግን የበለጠ አለቃ የሆነ ታላቁ መልአክ ቅዱስ ሚካኤል ነው። ስለዚህ ቅዱስ ሚካኤል የእግዚአብሔር ወዳጅ ነው። ዲያብሎስ ከሰማይ ወደ ምድር በወረደ ጊዜ ከመላእክቱ ጋራ በተዋጋ ጊዜ ቅዱስ ሚካኤል መላእክቱን አስከትሎ ይህንን ከሰማይ የወረደ ዲያብሎስን ድል ባደረገ ወቅት የተሰጠው ስልጣን ይህ ነበር። ስለዚህ የመላእክት ሁሉ አለቃ ተደርጎ ነው የተሾመው። እግዚአብሔር ቤተሰቦች ቅዱስ ሚካኤል ሰኔ 12 የሚከበርበት ምክንያት አንደኛው ዲያብሎስን በፈቃድ እግዚአብሔር ተዋግቶ ያሸነፈበት አምላክነትን ሽቶ በወደቀው በዲያብሎስ ምትክ ሊቀ መላእክት ሆኖ የተሾመበት ዕለት በመሆኑ ነው። ክብር ይግባውና እግዚአብሔር
በዚህች ዕለት የመላእክት አለቃ ቅዱስ ሚካኤልን ከወገኖቹ ከመላእክት ሁሉ በላይ አክብሮ ሾሞታል ይለናል ድርሳነ ሚካኤል። ስለዚህ ሰኔ 12 ቅዱስ ሚካኤል የመላእክት ሁሉ አለቃ ሆኖ የተሾመበት ዕለት ነው። ከዚህ በተጨማሪ ቅዱስ ሚካኤል በዚህ ዕለት ቅድስት አፎሚያን ያዳነበት ዕለት ነው። ይህም በአንዲት ሀገር ሃይማኖቱ የቀና ታላቅ መኮንን ስሙ አስተራኒቆስ የሚባል ሰው ነበረ። ሚስቱም አፎሚያ ትባላለች። አፎሚያ ባሏ አስተራኒቆስ ታሞ እያለ የመላእክት አለቃ የቅዱስ ሚካኤልን ስዕል አስሎ እንዲሰጣት ለመነችው። እንዳለችው አደረገላትና ባሏ ከዚህ ዓለም ድካም አረፈ፣ ሞተ። ከዚህ በኋላ አፎሚያ ባሏ ያሰራላትን ስዕል ይዛ በሃይማኖት ጸንታ ስትኖር ዲያብሎስ በተለያየ መንገድ ይፈትናት ጀመረ። አንድ ጊዜ ባልቴት እየመሰለ ሌላ ጊዜ ሌላ እየሆነ ባል ማግባት እንዳለባት ይመክራት ጀመር። መጽሐፍም ይጠቅስላታል። ከንጉሱ ጋራ መጋባት እንዳለባትም ይነግራታል። እርሷ ግን ማግባት እንደማትሻ እግዚአብሔርን እያገለገለች መኖር እንደምትፈልግ ነገረችው። ዲያብሎስ ግን ፈተናውን እያባሰ እየጨመረ መጣ። በመጨረሻም በቅዱስ ሚካኤል ስዕል አሳፍራ አዋረደችው። ያኔ ሰኔ 12 ዕለት ዲያብሎስ ዳግመኛ ሊፈትናት መጣ። ሚካኤል ነኝ አላት። ቅዱስ ጳውሎስ እንደተናገረው ሰይጣን ራሱን የብርሃን መልአክ እንዲመስል ይለውጣል እንደተባለ በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 13 ላይ በዚህ ዕለት ዲያብሎስ የቀረባት ራሱን ለውጦ የብርሃን መልአክ መስሎ ነበር። አፎሚያ ግን አስተዋይ ስለነበረች የብርሃን መልአክ ከሆንክ የመስቀል ምልክት ያለበት በትርህን አሳየኝ አለችው። በእኛ በመላእክት ዘንድ የመስቀል ምልክት አይደረግም አላት። እርሷም ስለተጠራጠረችው የቅዱስ ሚካኤልን ስዕል ልታመጣ ወደ ስዕል ቤቷ ስትገባ ዘለለና አነቃት። አፎሚያ ጮኸች። ቅዱስ ሚካኤልን ፈጥኖ ደርሶ አዳናት፣ ዲያብሎስንም አዋረደላት። ዲያብሎስ አፎሚያ ያሰበችውን ጸጋ ሆኖ የተሰጣትን መልካሙን ኑሮ ትታ በተለየ ዓለም በመከራ በማትፈልገው ሁኔታ እንድትኖር ነበር የመከራት። ዛሬም በእኛ ሕይወት ውስጥ እንዲህ ያደርጋል ዲያብሎስ። በጋብቻ ወቅት ምንኩስናን እንድናስብ፣ በእርቅ ወቅት ጥላቻ እንዲሰማን፣ በሰላም ጊዜ ጦርነት፣ በጾም ጊዜ ክፉ የሆነ ነገርን በማሳሰብ እንዳንጾም ያደርገናል። በትዕግስት ጊዜ ቁጣን፣ ፍቅር ልናስብ በሚገባበት ወቅት አመፅን፣ ጥላቻን እንድናስብ ያደርገናል። ስለዚህ ለቅድስት አፎሚያ የደረሰ ቅዱስ ሚካኤል ለእኔና ለእናንተም እንዲደርስልን መልካም ፈቃዱ ይሁን። ምልጃውና ረድኤቱ አይለየን።